አረ ሄርሜላ እባክሽ እኔ ስለምንሽ አሁን ይበቃሻል። በቃ አንድ አመት ሙሉ አንድ አመት ከግማሽ እየተጫወትሽብን ስትጫወችብን ኑረሻል። አንቺ ለካ ቤት ገብተሽ እየሳቅሽ እየተጫወትሽ ነበረ። በሩታ ኦዲየንሶች በእኛ አክት ስትጫወች ነበረ። አብርሃምን እንደዛ ስንሰድበው እንደዛ ሲሆን በቃ ብዙ ቻሌንጆችን አሳልፏል። አባትና ሳይቀር ተሰድቧል። የአብርሃም ቤተሰብ ሳይቀር አንድ ሳይቀር የተሰደበ ለካ አንቺ አብርሃምን አንጎሉን አዙረሽው ነው ያ ሁላ ስድብ የማይገባው የነበረው ማለት ነው። ለአብርሃም እኛ ኦዲየንሶች የሩታ ኦዲየንሶች ምንም ያስቀራንለት ነገር የለም። ቀን በቀን እናንተ በምትሰሩት ቪዲዮ አንድ ቀን አብርሃም ሳይቀጠቀጥ ያለፈ ቀን የለም። አንቺና አብርሃም ማለት ነው። እሺ ይሁን አብርሃም አንጎሉ ዞሮ ነበር ይባል። እሺ ትክክል አይደለም፣ እሱ ትክክል አይደለም። አሁን ሲገባን ለኛ አሁን መጨረሻ ላይ ወደ ትክክል ወደ ቀልቡ ሲመለስ ተናገረ። እሺ ይሁን ችግር የለም ይሁን ብለን እንቀበለዋለን እሱን። አንቺ ግን ከጤናሽ እያለሽ ከጥሩ አይምሮሽ እያለሽ የሱን አይምሮ ነስተሽው ነው እንጂ የሚያነሳ ነገር አድርገሽበት እንደዛ ነስተሽው ነው እንጂ ያንቺ አይምሮ በትክክል ይሰራል። እሺ አንቺ ለክብርሽ አትጨነቂም? ምን ቢያንስ ያንቺ ቤተሰብ ሳይቀር ተቀጥቅጧል። አባትሽ እናትሽ ኢቭን ሀያትሽ ወጥቶ የተናገረው ቪዲዮ ሰምተን ጉድ ብለን እንደገና በሱ አንድ ብለን አንቺን መቀጥቀጥ ጀምረን ነበር አይደለ? አብርሽንና አንቺን ማለት ነው። ብዙ ቻሌንጆችን ስታሳልፉ አብርሃም አለማወቁም ይሁን አለማስተዋሉም ይሁን የሚያስታውልበት ነገር አንቺን ነስተሽው ነበር፣ እኛ አላወቅንም። እሺ ይሁን አንቺ እያስታወልሽ አንቺ እያወቅሽ ያን ሁላ ቻሌንጅ አብርሃም ሲያሳልፍ የአብርሃም ቤት ሲያሳልፍ የአንቺ ቤተሰብ ብዙ ቻሌንጅ ሲያሳልፍ አንቺ እንዴት አስቻለሽ? አሁን እኔ ጥያቄ እንዴት አስቻለሽ? አሁን አንቺ ስለተጎዳሽ አብርሃም ትቶሽ ስለሄደ አብርሃምን እኮ እንዴት ነው አንድ ሴት ልጅ ወንድን ተጠጊታ ፍቅረኛ ሆኖ ተጠጊቷት ወንድ ልጅ ተጠጊቷት ህይወቷን አበላሽቶ ወንድ ልጅ ራቃት ይባላል። በተቃራኒ አንቺ ምን እንዳረግሽ ልንገርሽ። ወንድ ልጅ አፈቅርሻለሁ ብሎ ቀለበት ማሰር ያለበት ወንድ ነበር አይደለ? አንቺ በተቃራኒ አፈቅርሃለሁ ብለሽ መጣሽ። ቀለበት ይሰርልኛል እሺ። እንደ ሴት ልጅ ከመቼ ጀምራ ነው ቀለበት ይሰርልኝ ካላሰርከልኝ ብላ የምታስገድድ? ከመቼ ጀምሮ ነው ሴት ልጅ ወንድ ልጅ እንደ ወንድ ልጅ ነው አንድን ሴት ከወደዳት የራሱን ለማድረግ ይሞክራል። ብዙ ጥረትን ብዙ መንገድን ይጓዛል ወንድ ልጅ። አንቺ በዛው ልክ እኮ እንደ ሴት ሳይሆን እንደ ወንድ ሆነሽ አብርሃምን እያዘዝሽው ነበረ። ባይዞኛ ተናግረን ነበረ። ኦዲየንሶች ወላሂ የሩታ ኦዲየንሶች ስማርት ናቸው የሚለው እኮ በምክንያት ነው የሚናገረው። እኛ ተናግረን ነበር። አብርሃም አሁን ላይ ይሄንን የሚያደርገው ነገር ትክክል አይደለም፣ ራሱ ከቀልቡ ጋር አይደለም ከጤናው ጋር አይደለም ብለን ተናግረን ነበር። እንዴ በዚህ ናክል ወርደሽ ማገኘትሽ ግን በጣም የሚያሳፍር ነገር ነው። አትውረጂ፣ በቃሻል። አሁን ወርድሻል፣ ወርጂ ታዋርድሽ። አሁን በቃ እስኪ ለትንሽ ጊዜ ያንቺና የአብርሃም ፋይል እስከሚቆም ጊዜ ከሚዲያም ጥፊ። በቃ ይሆን ብቻ ራስሽን አንቺ ራስሽን የምታገግሚበት ስራ ስሪ ለራስሽ። ገባሽ አይደለ? አሁን እኛ እዚህ ብትመጪ ዩቲዩብ በራስሽ ቻናል ብትመጪ እኛ ሰብስክራይብ እናደርግሻለን፣ ምንም ችግር የለም። ግን የሰው ቤት ለምን አፈረሽ ብለን ነው አሁን እስካሁን አንቺን አንፋታም ያልነበት ምክንያት የሩታን ባል ነጥቀሽ የራስሽ ለማድረግ መሞከርሽ ነው። አንቺ ሴት አይደለሽ? ሩታ ሴት፣ አንቺ ሴት። ሩታ ያረገዘችው ሴት በመሆኗ ነው። አንቺ መልቀቀን የምታረግሽው እንደ ሩታ ነው የምታረግሽው። አብርሃም አይደለም አርግዞ አንቺ አብርሃምን አይደለም የምታስረግጂው። አብርሃም አንቺን አስረግዝሻል፣ ወደድሽም ጠላሽም። እንደ ሩታም አሚጠሽ ትወልጃለሽ። አንቺ አፈሩ ለጅና ማለት ነው እንዴ። እሺ ትላንትና አሁን ሌላው ይቅር። አሁን በጣም ያናደርሽኝና በጣም ስሜታዊ ያደረግሽኝ ነገር ማለት ነው ትላንት የሰጠሽኝ ሰዓት ትክክል አይደለም። በቃ ውስጂ ስጦታሽ፣ አንቺ ስጦታ አያስፈልገኝም አለ በግልጽ አማርኛ። ስጦታ አምጥቶ ሲሰጥሽ እንዴ በዚህ ናክል በቃ አንቺ ምን ቢያንስ ለአንቺ ክብር ባትጨነቂ ለዙራሽ ላሉ ለሴቶች ለክብራቸው ተጨነቂ። አሁን አንድ ሴት አንድን ወንድ ልጅ አፍቅራ ወዳው
ተዋዳ አሁን እኔ ፍቅረኛዬን በምን ላስደስተው እሺ ከኔ ማይጠበቅ ነገር ምን ስጦታ ሰጥቼ ላስደስተው በቃ ፍቅረኛዋን ዝም ብላ የምታስደስት ሴት ልጅ አለች ብዙ እንዳንቺ ጠማማ መንገድ ሳይሆን በቅንነት ብዙ መንገድ ለፍቅር ብለው ብዙ መስዋዕት የሚከፍሉ ሴቶች አሉ እነዛን ሴቶች እያስቀየምሽ እኮ ነው አሁን ባንቺው አስተራርና ባንቺው መንገድ ሲታሰብ አንድ ወንድ ልጅ በአንድ ሴት ስጦታ እንደማይቀበል ነው በቃ እኛን በዚህን አክል ነው ያስቀየምሽን በዚህን አክል ነው ያስወረያ በቃ እንትን አድርክሽን ማለት ነው አዋረድሽን እኛን ምክንያቱም አንቺ አብርሽን ስታፈቅሪው ስትወጂው ወደጁም አፍቅሩም ችግር የለብንም እንደዚሁ ተቀጥቅጠሽ ትወጪያለሽ ችግር የለብንም ግን ስታፈቅሪውም ስትወጂው በጤነኛ በስነ ስርዓት መጥተሽ ወደድኩክ ብለሽ ከጥሩ ሃይምሮ እያለ ፍቅርሽ ከተቀበለ ይቀበላል ካልተቀበለ አይቀበልም ነው የሚልሽ አይደለ በቃ አልቀበልም ካለም ደግሞ ሌላ ወንድ አልጠፋም ሞልቷል ወንድ በቃ አብርሃም ብቻ አይደለም ላንቺ የሚያስፈልግሽ እንዴ ምንድነው አለ አብርሃም ሌላ ህይወት ምንም ማግባት የለብሽም ብሎሻል እንዴ ፈጣሪሽ ሌላ ህይወት አጀምሪ ብሎሻል እንዴ ፈጣሪሽ ያንቺ ፈጣሪ ልዩ ነው እንዴ አብርሽ ብቻ ነው ያንቺ ባለቤት የሚሆነው ከሱ ብቻ ነው ቤት የምትመሰርቺው ያለሽ ሰው አለ ወይም ሰው ወይም ፈጣሪሽ እንደዛ የተናገረሽ ነገር አለ ነው አሁን እንደዛ እየተሰማን ያለው ምክንያቱም ስጦታሽ አያስፈልግኝም ብሎ እንደዛ ሲያወራሽ በቃ በዛም ያክል እኔ እንደዚህ ሊሆንልኝ እኔ እንደዛ ሊሆንልኝ አረ ተይ እባክሽ ሄርሜላ እንዴ ስጦታ ሌላ ስጦታ ከዚህ ከፍ ያለ ነገር ስላልሰጠሁክ ነው ብለሽም እንደገና ታወራለሽ ያ ትንሹን ወርቅ ብለሽ ስጦታ ስትሰጪው ወርቁ ላይ አንቺ ትንሽ ገና ህፃን ነሽ አንቺ ትንሽ ነሽ ገና አሁን እኛ በእኛ እድሜ ይሄ ነገር የሚታሰብ ነገር ነው አሁን በእኛ እድሜ ይሄ ነገር እኛ ለኛ ትውልድ ጥሩ ነገር አሁን እኛ አግቢታን የምንወልደው ልጆቻችን ጥሩ ነገር ማስተማር በጥሩ ነገር እኛም ራሳችን ጥሩ ነገር ተሚረን ልጆቻችንን ወደ ጥሩ ነገር ማስተማር መግባት አለብን እንጂ አንቺ አሁን ይሄሽው መንገድ እኛን የሚመጥን መንገድ ነው ይሄሽው ሄርሜላ እኛን የሚመጥን መንገድ አይደለም እንዴ ጥንቆላ ማለት አስተግፍሩላህ ላዚም አንቺ ስላደረግሽው እኔ ለምናገረው በጣም አፍራለሁ እንዴ አንድን ሰው አይምሮን የሚቀይር ነገር እንዴት ይሄ ሐሳብ ራሱ እንዴት መጣልሽ ነው እኔ ገረመኝ ነገር አንቺ አብርሃም ከቀልቡ ጋር ሲሆን ያንቺ እንደማይሆን ታቂያለሽ መጀመሪያ ማመጣጥሽ ያቃል ልብሽም ያቃል ማለት ነው ግን ሆኖም ተቀበለሽም አልተቀበለሽም አገባሽም አላገባሽም ከጥሩ ከአይምሮ ያለ በግልጽ አማርኛ ብታውሪ ነበር ለካ በአብርሃም ህይወት ብዙ ሴቶች መጥተው ሄደዋል ገብተው ወጥቷል በአብርሃም ህይወት ወደ 6 ነው 5 ሴቶች መጥተው ገብተው ወጥቷል ግን እነሱ በንጹህ ልባቸው ነው መጥተው የገቡ ነው የነበረው ማለት ነው ግን አንቺ በንጹህ ልብሽ መጥተሽ ስላልገባሽ የጥንቀላሽ የሆነ ነገርሽ ኮተትሽን ይዘሽ መጥተሽ ነው ይሄ ልጁንም እስከዛሬ 1 አመት ሙሉ የተቀጠቀጠ የነበረው ማለት ነው የተወቀሰ የነበረው ብዙ ቻሌንጅ አሳልፏል ለካ እንደዛ ነው አሁን የሚልሽ እንደ እህት የሚመክርሽ ነገር ምንድነው ብትይ በራስሽ ቻናል ነይ በቃ ሌላ ህይወት ቀጥይ ሌላ ህይወት ጀምሪ እኛም ደግሞ አንቺን ወደፊት አብርሃም የደረሰበት ቦታ እናደርስሻለን አብርሃምን እንደዛ ከፍ ያረግነው እንደዛ የሰቀልነው እኛ ኦዲየንሶች ነን ገባሽ አይደለ እኛ ኦዲየንሶችን አንቺም በጥሩ ሁኔታ በትክክለኛው መንገድ ህይወትሽ በቃ ቀይረሽ አብርሃምና ሩታን በማይነካ መንገድ ሆነሽ አሁንም ሌላ ቤት ሄደሽ አፍርሺ ሳይሆን በቃ የራስሽ ሪል የሆነ ህይወት ይዘሽ ነይ ችግር የለብንም ሰብስክራይብ እናደርግሻለን የፈለክሽውን ነገር ገባሽ አይደለ በቃ ሰብዝ ለእይታ ከሆነ ሰብስክራይብ ከፈለክሽ ለእይታ አብርሃምን አለቅም ምቲ ነገር ከሆነ እኛ እይታ በደንብ እናይሻለን ከአብርሃም ጋር ሆነሽ 1 አመት ሙሉ ያላወቀሽ ሀገር የለም ካላስ በቃ አሁን ታዋቂ ሆነሻል አሁን ስትመጪ በስነ ስርዓትም ሰብስክራይብ እናደርግሻለን ግን ከልጆቹ ህይወት ውጪ ይበቃሻል እንዴ አልወጣም በግልጽ አማርኛ አልወጣም እያልሽ እኮ ነው በግልጽ አማርኛ አልወጣም ማለት ነው የትላንቱ ንግግርሽ በጣም ነው የዘገነነኝ እንዴ ምክንያቱም እኔ አሁን አንድ ሰው አልወድም ካልኩኝ አልወድም ነው በቃ እንዴ በቃ አብርሃም አልወድም በካንቺ ህይወት የጀመርኩት ህይወት የለኝም እያለሽ
በቃ የለምኩም አያቅማ ያሳለፈው ህይወት ካንቺ ጋር ምን አይነት ጊዜ እንዳሳለፈ አያቅማ ስለማያቅ በቃ አላቅም አለ በቃ ምንም ያውቀው ነገር የለም ካንቺ አለሽ ምክንያቱም አንቺ ስትመጪ ካንቺ ጋር ያሳለፈው እንዲያስታውሰው የምትፈልጊ ነገር ከሆነ አንቺ መጀመሪያ ለምን ሐሳቡን ሰረቅሽው ለምን አይምሮውን አዙርሽው ነው የኔ ጥያቄ ገባሽ አይደለ አንቺ ስትመጪ አብርሃም ህይወት እንደዛ ስትገቢ በንጹህ ልብሽ አልገባሽም ከጥንቅላሽ ጋር ነው የሆነ ጥንቅልና የሆነ ነገር አስደርገሽ ነው የመጣሽው ግን ያንን ሲም ማጠቀም አልፈልግም አሁን ምክንያቱም እኔም ሴት ልጅ ነኝ አሁን ግን በዚህ ልክ ልናገርሽ ፈለኩት ነገር በቃ ውጪ ከዚህ በላይ አንቺ ምንም ማድረግ ስለማቺ ውጪ በቃ ይበቃሻል እንዴ አስተክፍሩላህ ለዚህ አንቺ ፈጣሪ የለሽም የምታመልኪው ፈጣሪ የለሽም እንዴት የሰውን ሃይምሮ የሚያዞር እኮ ፈጣሪ ብቻ ነው ሐቂም ያለው ለአላህ ብቻ ነው አንቺ እንዴት አንቺ በአብርሃም ህይወት እኔ ፈጣሪ ነኝ ብለሽ የአብርሃምን ህይወት እንደዛ ቤቱን እስከሚያፈርስ ድረስ የሚያደርገው ነገር ያን ሁላ ነገር ማን አስደርግበታለሽ ቆይ እንዴ እንዳንቺ ያላገባ ወንድ ልጅ የለም እንዳንቺ ሲንግል ወንድ ልጅ ጠፍቶ ነው አብርሃምን ትዳሩን ፈቶ ወዳንቺ እንዲመጣ ያስደረግሽው አሬ ሄርሜላ አሁን ምታፍርበት ሰዓት ነው አሁን አፍርተሽ በቃ ይፈሪና ቤትሽ ቁጭ በላ ትንሽ ጊዜ ይሄ ፋይል እስከሚዘጋ ድረስ ቁጭ በይ ቤትሽ ይሄ ፋይል ካልተዘጋማ ቀን በቀን የምትመጪ ነገር ከሆነማ ምንም የሚቀዘቀዝ ነገር የለም ይሄ ፋይል የሚዘጋ ነገር የለም ሁሌም ትመጫለሽ እንዳላለቀሰ እንዳልተሰበረ ነገር ሆነሽ አክት ሰርተሽ ትሄጃለሽ ከገባሽ የምትቀጠቀጪው ኮመንቱን እያየሽ ደግሞ እዛ እንቅልፍ ነስተሽ ነው ጭንቅላትሽ እንቅልፍ ነስቶ ነው የሚያድረው እያለቀሽ ታድሪያለሽ ቤትሽ ውስጥ ማለት ነው ገባሽ አይደለ ከዚህ ሁላ ነገር ከዚህ ጣጣ ነገር እጅሽ አውጥተሽ አሁኑኑ እጅሽን አውጥተሽ እስከ ለትንሽ ሰዓት ይሄ አሁን የሚወርደው ዝናብ የሚዘንበው ዝናብ እስከሚያባራ ድረስ ዝም በይ በቃ ከሚዲያም ጥፊ እኔ አንቺም ቢሆን እኔ እንጃ ከቤት በር አልወጣም ነበር አንቺ ትንሽ ጥፋት ከሰራ በጣም ነው የሚጨንቀኝ እንዴ አንቺ በዚህ ልክ ከባድ በህግ የሚያስቀጣ ነገር የቢስበት ደግሞ ከፈጣሪ የሚያጣላ ከሰው ዘንዳ በጣም የሚያስቀይም አስጠሊ ዘግናኝ ነገር ሰርተሽ አሁንንም አይንሽን በጨው አጥብተሽ አሁንም ማጥሽ እንደገና ካሜራ ፊት ትቆሚያለሽ እኔ አንቺም ቢሆን ካሜራ ፊት ቀርቶ ከቤት በር አልወጣም ነበር አንድ ሰው እንዲያገኘኝ አልፈልግም እኔ ጥፋት ከሰራ በጣም ነው የሚጨንቀኝ በዚህ አክል ግን በጣም ከባድ ሴቶች እንዳሉ ነው ባንቺ ተማርኩት አንዴ አረ ቢስሚላህ በቃ ኢፈሪ እስኪ አሁን በቃ ስለ ሰዓት እያወራሽ ነበር ስጦታ ለሰጠሽው ሰዓት እያወራሽ ነበር ኤፍሬም ጀግና በአብርሃም ቤት ኤፍሬም ብቻ ቢፈጠር ምን ነበር ጀግና ስለሆነ ስጦታሽ ምንም ያንቺ ቁራቁምቡ ምንም አያስፈልግም ብሎ ሰጥቶሻል መልሶልሻል በቃ ይዘሽ ስጦታሽን ይዘሽ ሄደሻል ቅሪ በዛውም ቅሪ እንዴ በዛውም ቅሪ ወላሂ ላዝምን እኔ በጣም ነው ተናደድኩብሽ በጣም ነው ያስጠላሽኝ መጀመሪያም ታስጠኛለሽ አሁንም አስጠላሽ እንዴ ምክንያቱም አንድ ሰው ስጦታ እንካ በቃ ያንተ ስጦታ አያስፈልግኝም ለኔ ጤነኛ ይሄ ስጦታ ካደረኩ ያመኛል ይሄ ስጦታ ካወጣሁት በኋላ ነው የኔ ወደ ቀልቤ የተመለሰው ከተባለ ለአንድ ሰው የሰጠው ስጦታ ከተሰጠው በቃ ያ ሰው በልቡ እንደሌለ ነው አይደለ አሁን አንቺ በአብርሃም ህይወት ውስጥ በአብርሃም ልብ ውስጥ የለሽም አብርሃም ነው እንቺ እያለሽ ነበር እንደይገባሽም እንዴ አሁንማ እኔንም እያስፈራሽኝ ነው ሄርሜላ ታይ በእናትሽ በዚህ አክልኛን ሴቶች ደግሞ እኛ ምንም ማናቀው አሁን ይሄ አስደረግሽ ማለቱን ነው እኔ ማውራው እንጂ አሁን እንዴት ተደርጎ እንደሚደረግ ምን እንደሚሆን እኔ አላቀውም እንዴ በቃ እንደዚህ እኛን አይነቶች ጅሎችን ደግሞ በቃ አታሰድብን አሁን እንደኔ ጅል ብዙ ሞልቷል በቃ አንቺ ደግሞ የተጠቀምሽው አንቺ የምታውቂው መንገድ ደግሞ አንቺ የተጠቀምሽው ደግሞ ማንንም ሰው እንዲጠቀመው አልፈልግም ማንንም ሰው ይቅና እንዲኖረው ደግሞ እኔ አልፈልግም ይቅርብኝ አረ ቢስሚላህ አረ ተይ በእናትሽ ሄርሜላ እንዴ አሁን በጣም የሚያስጠላ መንገድ ነው የተጓሽው እኛም መጀመሪያም ተናግረን ነበር የሩታ ወዳጆች
ስማርት ናቸው። ወላሂ ላዚም ኑሩልን ሁሌ ማለት ነው። ሁሌ ኑሩ። ምክንያቱም እናንተ ታውቃላችሁ ብዙ ነገር እያወራን ነበር። እንደ ሩታም የሩታ ኦዲየንሶች እንደ ሩታም ስማርት ናቸው እንዴ። ከማውራታቸው በፊት አስተውለው በስነ ስርዓት አስተውለው ነው የሚያወሩት። ምስኪን በጣም በቃ ስማርት ማለት እንደዛ አይነት ሰው ነው። እኛ ግን ተናግረን ነበር ሚሰማን አጣን። ጋሼ የአብርሃም አባት የመጣ ጊዜም ይሄ ሰዓት ይውጣ ብለን ኮሜንት አስቀመጥን። ጋሼ የራሱ ቪዲዮ ሲሰራ በጋሼ ቪዲዮ ተጭነን ኮሜንት ሰራን። ምንም ነገር ማንም እንዲቀበለን አልነበረም እንጂ እኛ ድሮውንም ይሄን ሰዓት አውጡት ብለን ተናግረን ነበር። እስከ አመት አሁን አንቺ ከመጣሽ አመት ከምናምን ሆነሻል። ባና አብርሃም ህይወት ገብተሽ የበጠበሽ ማለት ነው። እስከዛ ግን አብርሃም ምንም ማተጎዳ ነገር የለም። ተጠቅሞብሻል፣ ተጫውቶብሻል። በቃ ፈጣሪ ካስሽ አሁን ውጪ ከነሱ ህይወት። ይሄም ደግሞ የሆነው በራስሽ ጥፋት ነው እንጂ አንድ ወንድ ልጅ አፈቅርሃለሁ ይላል እንጂ አፈቅርሻለሁ ይላል እንጂ ሴት ልጅ ወንድን አፈቅርሃለሁ፣ ሴት ልጅ ወንድን አግባኝ በግድ አግባኝ ብላ ምንም የምትናገር ነገር የለም። ስርዓትሽን ለቀሽ መንገድ ተጉዘሽ ነበረ። ያን ስራትሽ ደግሞ ያዢ ብለን ተናግረን ነበር። እኛንም አልሰማም ብለሽ ነው በራስሽ መንገድ ነው ያዋጣኛል ብለሽ የጀመርሽው መንገድ አንቺን ጥሎሻል። በራስሽ ጥፋት ነው። ይሄም በአብርሃም ጥፋት አይደለም። አሁን ውጪ ከነሱ ህይወት በቃ ምንም የሚታደርጊ ነገር የለም። ውጪ አሁን የኔ መናገሬ ውጪና ውጪ ብቻ ነው። ይፈሪ በቃ ይፈሪ። እና ውድ ቤተሰቦቼ አብራችሁን ስለቆያችሁ በጣም አመሰግናለሁ። እንተናድጂ ስሜታዊ ሆኜ ቪዲዮ ብዙ ያስኩባችሁ። አብራችሁን ስለቆያችሁ በጣም አመሰግናለሁ። ወዳችኋለሁ። የምትወዱኝ የምታከብሩኝ ሰብስክራይብ አድርጉልኝ። ደህና ሁኑልኝ። ወዳችኋለሁ።